ወደድኳ ፍቅርኩ። ሰላም እንዴት ናችሁ? ውድ ቤተሰቦቻችን ከብዙ መጥፋት በኋላ እኔና ሚስቴ ተመልሰናል። ሰው በጣም እንደጠፋን በደንብ እናውቃለን። ወዲህ ስንት 2 3 4 ወር በቃ 2 ወር ከምናምን ያህል ከዩቲዩብ ጠፍተናል። ለዛውም እንደመጣን ጠፋን። ያ የሆነበትን ምክንያት እያንዳንዱን ነገር እናወራቸዋለን። ምሳ እየበላን ነው የሚሆነው፣ መክሰስ እየበላን ነው የሚሆነው። አብራችሁን ሁኑ። ወዳችኋለን። ታሪካችን ሁሉ በጋዜጣ ይውጣ። ተበላሽታብን ነበር ምናምን ነገር እና አሁን በእጃችን ገብታለች አሪፍ ሆና። አሁን ለዛ ነው የተመለስነው። ስለጠፋን ምን እንቀጣ? ኮሜንት አድርጉልን። አዎ የፈለጋችሁትን ቅጡን እንቀበላለን። እናንተ ለኛ ቤተሰቦቻችን ናችሁ። ከቤተሰብም በላይ ደግሞ ስናጠፋም ነገሮችንም ስናሳካም እናሳየው ለእናንተ ነው። በዚህ 2 ወር ከምናምን ውስጥ ምን ተፈጠረ? ሚስቴ ምንድን ነው የሚባለው ስሙ? አይላሽ ተመርቃ ስራ ጀምራለች። ወላይታ ሶዶ የምትገኙ ሰዎች በየትኛውም ሰዓት ከፈለጋችኋት ሚስቴ ያላችሁበት መታ ትሰራችኋለች። ቁጥራችንን ከፈለጋችሁ ደግሞ ኮሜንት አድርጉልና ከታች እሷን ቁጥር ሰጣችኋለሁ። እንጸልይ እንብላ። ለምን አውራቸው እኔ ታጣሉ? እሺ እሺ የፈለገው ይምጣ የፈለገው ይምጣ። ማርያም ጠፍታ ማርያም እናንተ ጋር ምን አዲስ ነገር ነበር በዚህ 2 ወር ውስጥ? ግን አንድም ሰው ይፈልገናል ነበር። 200 ገብቼ ኮሜንት አይቻላል። ግን ደግሞ 200 ምናምን ሰብስክራይብ 200 ኖርማል 200 ሰብስክራይብ ኖሮን እንዴት ከ200 ውስጥ አንድ የሚወደን ሰው ይጠፋል? እንዴት ይጠፋታል? አይ ባካለ እኔ ብዙ ሰው ጠይቆኛል። ባካለ ብዙ ሰው ጠይቆኛል። ስንት ሰው ለደሳይ የተቀጨቁና እንዴ 2 ወር ናቸው ወሩን ሳይቀር እና ደግሞ ሌዊ የምታውቁት ከሆነ ዩቲዩብ እሱም ሲለን ነበር ወደ ዩቲዩባችሁ ተመለሱ ሲለን ነበርና አሁን ተመልሰናል። እዚህ ቪዲዮ ላይ ይሄ ቪዲዮ 10,000 ከታየ የፈለግሽውን እነሱ ያሉትን ነገር ነው ይገዛልሻል። እኔ ፈለኩት እነሱ ያሉት እነሱ ለሷ አርግላት የኔ ያሉኝ አርግልሻለሁ። እኔ ኮሜንት አረግላት ነው ነገር በሌላ አካውንት ገብቼ ጽፈላታል። እናንተ ያላችሁትን አረግላታለሁ። የጠፋንበትን ምክንያት ያው እንደ መግቢያ ላይ እንደነገርኳችሁ በዛ ምክንያት ነበር። አሁን ሙሉ ለሙሉ ተመልሰናል። አበዛት ዙሪ ወደ ካሜራ የጠፋነው በዛ ምክንያት ነው ብለናቸዋል።
አሁን ሙሉ ለሙሉ ተመልሰናል። እያንዳንዱ ውሏችንን ጨምሮ ከወዲያ ቪዲዮ አድርገን ነው የምናሳያችሁ። ደግሞ እንድንሰራላችሁ የምትፈልጉት ነገር ካለ ጻፉልን። የምትፈልጉትን ነገር ሁሉ ለማድረግ ዝግጆች ነን። አሁንም ይሄ ቪዲዮ 10,000 ቪው ከታየ ለሷ እናንተ ኮሜንት ላይ የምትሉኝን ሁሉ አድርግላታለሁ። ራንደምሊ 2 ሰው መርጬ ብቻ 2 ሰው ያለኝን ኮሜንት መርጬ አደርግላታለሁ ማለት ነው። ገላይ ነው የተመለስኩት። ኮሜንት እናደርግበታለን። ያው 10,000 በማስገባት እናንተ ደግሞ ተባበሩ። ሼር ምናምን ነገር አድርጉልኝ። ስለዚህ ይሄን አካውንት ፎሎ አላደረክማ? ሰብስክራይብ ቲክታክ ላይ ያዋለ ይሄን አካውንት ሰብስክራይብ አላደረክም? እሷም አላደረገችም። ምን መጣ አርሙት ንኩል ማርያም ጎበስ አይደለም ምልክት እነሱ ይሄኛው አድርጓል። አይሷም አድርጋለች። እንመቻችሁ አብራችሁን ቆዩ። ያው ተባበሩ። ሰብስክራይብ ሼር በማድረግ ቆንጆ ባልና ሚስቶችን ካላችሁ ቆንጆ ኮንተንት ይዘንላችሁ እንመጣለን። ነገሩን ያምቆል ምን እንኳን ቃንጃ ነው ቆንጆ አይደለም። ለካቡኑ ወዳቻለሁ እና ደግሞ እንጣፋ ጠይቁ ነገራችሁ ገጠር ልንገባ እያሰብን ነው። እኔ እንደዛ ያሰብኩኝ የአባቴ ቤት አለና በቅርብ ነው ቀጣይ ቪዲዮ እሱ ነው የሚሆነው። ፋዘር ቤት አለና ፋዘር ቤት ጋር አንድ ትልቅ ቤት አለ ተሰርቶ ያለቀ። እዛ ቤት ልንገባ እያሰብን ነው። ግቢ ብያታለሁ ነግሬያታለሁ። ከዚህ ብዙ ጊዜ ካልገባች ልንገባ ነው እንኳን ተጠቀለለ ካልገባሽ ጠልፋታለሁ እና ዘይታባች ገደለች ለሙና ባባጉት ነው ለሚያዩት እና ይላልግ አስቤያለሁ። ምን ታስባላችሁ? ሁለት ምርጫ አለው አለ 4 ላልኩሽ ከኔ ጋር አብረሽ ገጠር ትኖሪያለሽ። የፋዘር ቤት ማለት ነው ያለኝ ቤት የራሴ ቤት መልሱ ነው። አምሮሃ ሀና ለመምረጥ ይቻላል። መልስ ናቸው። ሁሉም መልስ ናቸው። እንዴት አንድ አይነት አማራጭ ሰው ይዞ ይመጣል ማለት እነግርሃለሁ። ቀጣይ ቪዲዮ ልንሰራ የምንችለው እዛ ቀድሞ ስራት ማለት እንዴት እንት ነገር አለ ቤተሰብ የሚባል ነገር አለ። ራስን መቻል አለ። ስንት ነገር ገጠር አንድ ሳምንት ቻሌንጅ እናደርጋለን። ካልሆነ አንድ ሳምንት እንሞክርና ከዛ እንመለሳለን። እንደዚህ ሲጀመር አይታሰብም። መኪና ያላችሁ ሰዎች ወይ ደግሞ ፈረስ ምናምን ያላችሁ ሰዎች እሷን ለመጥለፍ ተተባበሩኝ በጣም ነው ለማመሰግናችሁ የምችለው። ይሄ ሲጀመር ወንጀል ነው። ምንድነው ሀሳባችን? ሀሳቤ ምንድነው? አንድ ሳምንት ቻሌንጅ እናደርጋለን። ለምን ጥያን ሳሙዶ እናቴን አንድ ቀን አሁን ለምሳሌ ጠዋት ሄደን ከሰዓት ነው የሚመለስኩት። ያንን መልስ እሷ ጠዋት ሄዳ ከሰዓት እንድንመለስ እናደርጋለን። እኛ ግን አንድ ሳምንት ቻሌንጅ እናደርጋለን። ይወራን እንደሱ ቢልስ
እንተይመችክ ሪዳን ገጠር ልጎ እዚህ እኮ ነው ጥራት ጎረቤት አለ ስትናፍቀኝ እመጣለሁ። ለማንኛውም ይሄን አካውንት ሰብስክራይብ አድርጉ። አርግ በእናትህ አታፍጥ አሁን በላ እና ቤተሰቡን ሰብስክራይብ አድርጉ። አትወዱንም? አይ እንዲወዱን እኮ መጀመሪያ እኛ እንስራላችሁ አሪፍ ነገር ይዘላችሁ ከዛ እነሱ ደግሞ ይወዱና በደምብ ሰብስክራይብ ያድርጉ። ለማንኛውም ቀጣይ ቪዲዮ ላይ አንድ ሙሉ ገጠር ሄደን ሙሉ ብሎጋችን እናሳያችኋለን። ሙሉ ቀን እናሳያችኋለን። እኛ ጋርም አንድ ሰው እንጨምራለን። ማን እንጨምር? ከኛ አንድ ቆራጣ ጓደኛ ነች። እሷን አስገድላለች። ጭራሽ በዓለም ፊት ሰደባል። ልትቀርጸው ምን ልታደርጋለች? ሌላ ነገር አይሆንም። ገባለች አብራን ትኖራለች። እሷ ካለች አንድ ሳምንት ይችላል። ኧረ ለማንኛውም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ስለምታገዙን በጣም እናመሰግናለን። ይሄን አካውንት ሰብስክራይብ አድርጋችሁ አትርሱ። እንወዳችኋለን። ካሁን በኋላ አንጠፋም። አሁን ዝም ብሎ አለን የመጣው አዎ እንዳልጠፋ እንድታውቁ ነው የመጣው ማለት ነው። ቀጣይ ቪዲዮ እንገናኛለን። የፈለገው ይምጣ ታሪካችን ሁሉ